በችግርና በመከራ ላይ የኳተነች ላለች ልብ ይህን የአላህ ስም ደጋግሞ መጥራት መድህና ነው። ያ ለጢፍ። ለጢፍ ማለት ያ ፍቅሩን ድብቅ በሆነ ወይ ለባሎቹ መግለጽ የሚችል ጌታ ነው፣ እኛ በማናውቀው ወይ። ለጢፍን ስናነሳ ሁለት ነገሮችን እናነሳለን። አንድ ስለ አላህ Subhanahu Wa Ta'ala ረቂቅ የሆነ ደግነትና እንክብካቤ፣ ሁለት ደግሞ አላህ Subhanahu Wa Ta'ala ስለ መልካም ነገሮች ያለውን ውስብስብና ድንቅ የሆነ እውቀት ፕላስ እነዚህ መልካም ነገሮች ደግሞ ለባሮቹ ማድረስን የሚያውቅ ጌታ መሆኑን እንረዳለን። አላህ ማለት ያ ዩሱፍ አለይሂ ሰላምን የግብጽ ሀገር መሪ ማድረግን ያወቀበት ጌታ ነው። በሂደቱ ላይ ጉድጓድ ውስጥ መወርወራቸው፣ በባርነት መሸጣቸው፣ በውሸት መከሰሳቸው፣ ረጅም ዓመታትን በእስር ማሳለፋቸውን እንዲሁ ላየ ሰው በችግር ላይ ችግር፣ በመከራ ላይ መከራ፣ በስቃይ ላይ ስቃይን እንጂ የተሻለን ነገር አያይም። ግን አላህ Subhanahu Wa Ta'ala በዚህ ሁሉ ሂደት ውስጥ ዩሱፍ አለይሂ ሰላምን ወደ ላቀው መዳረሻቸው ያቀረባቸው ነበር። አላህ በሚለው የአላህ ስም መኖር ስንጀምር የአላህ እቅዶች ላይ ያለን እምነት ይጨምራል። በስሙ ህያው ለመሆን ስንሞክር አላህ Subhanahu Wa Ta'ala የሚያመጣብንን ፈተናዎችና መከራዎች ከበስተጀርባቸው ያሉትን ኒዕማዎችና ስጦታዎች ማስተንተን እንጀምራለን። በዚህ ረመዳን ያ ለጢፍ እያልን ደጋግመን ደጁን እናንኳኳ። አላህ ይቀበል።